ውድ የሳትኮም ቤተሰቦች እንደምን ቆያችሁ? ከዚህ በፊት የሰራንላችሁ ቪዲዮዎች ትምህርት እንዳገኛችሁ ተስፋ በማድረግ ዛሬ አይፎን ስልኮች አይክላውድ ሎክ ሲያደርጉ ወይም አይክላውድ ሎክ ማድረጋቸውን እንዴት ማወቅ እንችላለን የሚለውን እንመለከታለን። እኔ ሚስተር ስሜነ መንገሻ እባላለሁ። ከሳትኮም የሞባይል ዲፓርትመንት ነው። ቪዲዮውን አብረን እንመለከታለን። አብራችሁን ቆዩ። እሺ እንግዲህ አይፎናችን በተለያየ አይነት አጋጣሚ ሊቆለፍ ይችላል። ኦር ዋት የምንጠቀመው አይፎን ራሱ እየሰራ ያለ ሆኖ ግን አይክላውድ ሎክ የሆነ ከሆነ ያው ፎርማት ለማድረግ ኦር ፍላሽ ለማድረግ እንቸገራለን ማለት ነው። ስለዚህ ይሄ ስልክ እንግዲህ እንደምንመለከተው ሎክድ ነው፣ ግን ምን ማድረግ አንችልም፣ አይክላውዱን ማየት አንችልም። ኢቨን ሴቲንግ ላይ ገብተን ማለት ነው። እንዲህ አይነት ስልኮችን ናውዴይስ በምንገዛበት ሰዓት ልንቸገር ስለምንችል በቀላሉ ምን ላይ ማየት እንችላለን ማለት ነው፣ ዌብሳይቶች ላይ በመግባት ማየት እንችላለን ማለት ነው። ስለዚህ የምናደርገው በመጀመሪያ አይፎናችንን ፓወር ኦፍ አድርገን 3U Tools ሶፍትዌር ፒሲያችን ላይ እንከፍታለን። ከዛ በፊት ግን የመጀመሪያው አይፎኑን ፓወር ኦፍ እናደርጋለን። ፓወር ኦፍ ለማድረግ ፕላስ ቮሊዩም ማይነስ ስዊች በአንድ ላይ እንይዝና ፓወር ኦፍ እናደርጋለን። ከዛ ስልካችን ሪከቨሪ ሞድ ውስጥ እንዲገባለን የስዊቹን እና ቮሊዩም ማይነሱን በኩል ሰዓት ይዘን ኬብሉን እንሰካለን። ስልኩ ሪከቨሪ ውስጥ እስከሚገባ ድረስ እንጠብቃለን ማለት ነው። ኦኬ ስልካችን ሪከቨሪ ሞድ ውስጥ ገብቷል። ዜን ይሄ አፕል ወይም ይሄ አይፎን ኤክስአር ስልክ ሲሪያል ነምበሩን ማግኘት አለብን፣ አይክላውድ ሎክድ ነው አይደለም የሚለውን ለማወቅ። ስለዚህ ሲሪያል ነምበሩን ለማግኘት 3U Tools ሶፍትዌር እንከፍታለን። 3U Tools ሶፍትዌር ላይ እንግዲህ እንደምናየው አይፎን ኤክስአር ሲሪያል ነምበራችን እዚህ ጋር ማግኘት እንችላለን፣ ወይም አይሚ ነምበሩን ማግኘት ከቻል ከሁለቱ አንዱን ኮፒ እናደርጋለን ማለት ነው። ዜን 3U Toolsአችን እንዘጋና ወደ ብራውዘሮች እንገባለን። የፈለግነው አይነት ብራውዘር ክሮም ሊሆን ይችላል። አይፍሪ እዚህ ጋር ሰርች እናደርግና አይፍሪ አይክላውድ አይሚቼክ የሚል ዌብሳይት ላይ እንገባለን። እዚህ ዌብሳይት ላይ እንግዲህ በምንገባበት ሰዓት የተለያዩ አይነት ፖይንቶችን ወይም ደግሞ የምንፈልጋቸውን ነገሮች ያመጣል። እዚህ ጋር ፍሪ ቼክ የምትላለች እዚህ ላይ ክሊክ እናደርጋለን። ኦኬ ዜን ሲሪያል ነምበራችንን ወይም አይማይ ነምበራችንን እዚህ ጋር እናስገባለን። ዜን ሰርች። ኦኬ እንደምንመለከተው እንግዲህ አይፎን ኤክስአር በ128 ጂቢ ነው እና ሬድ ከለር አለው ይላል። እዚህ ጋር ግን የምናየው እንደምታዩት ብሉ አይነት ነው። ያ ማለት ከቨሩ የተቀየረ እንደሆነ በቀላሉ ማወቅ እንችላለን። ኦር ቦርድ የተቀየረ ስልክ እንደሆነ ማወቅ እንችላለን። እንግዲህ እዚህ ላይ የሚያሳየው መረጃዎች የተለያዩ መረጃዎች አሉ። ቴክኒካል ሰፖርት ኤክስፓየር አድርጓል። ሲም ሎኩ ግን አንሎክድ ነው። ያ ማለት ሲም መቀበል ይችላል። እኛ የፈለግናት ፖይንት ግን እዚህ ጋር ፋይንድ ማይ አይፎን የምትለዋ ኦን ነች። ይሄ ማለት አይክላውድ ሎክድ ነው ማለት ነው ስልካችን። ስለዚህ ይህንን ስልክ ፍላሽ ኦር ፎርማት ስናደርገው አይክላውድ እንደሚቆልፍብን እንድንረዳ ያስችለናል ማለት ነው። የዛሬው ትምህርት ይህንን ይመስል ነበረ። እንግዲህ ትምህርት እንዳገኛችሁበት ተስፋ እናደርጋለን። የበለጠ ሰርተን ወደ እናንተ እንድናደርስ በሁሉም የማህበራዊ ገጾቻችን እየገባችሁ ሀሳብ አስተያየቶቻችሁን እንድትሰጡን እንድታበረታቱን ጠይቃለን። ከዚህም በተጨማሪ በሁሉም የሳትኮም ቅርንጫፍ ቢሮዎች በመምጣት ሰፋ ያሉ ትምህርቶችን እንድትማሩ በአካል እና ብቁ ባለሙያ እንድትሆኑ ሳትኮም ያበረታታል። እናመሰግናለን።